በዘሩ በከለሩ አይደለም የምንወደውም ሆነ የምንጠላው። የሚያደርገው ክፉ ነገር ካለ በዚያ በክፉ ስራ እንጠላዋለን። በኢስላም በዘር በምናምን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አዋጅ ጌታችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። አዋጅ አሉና አረቦች ከሌላው ማህበረሰብ የሚበልጡበት ምክንያት የለም አሉ። አዋጅ ሌላውን ማህበረሰብ ከአረቦች የሚበልጥበት ምክንያት የለም። አዋጅ ነጮች ከጥቁሮች አትበልጡ። አዋጅ ጥቁሮችም ከነጮች አትበልጡ። ሁላችሁም በዚህ እኩል ናችሁ ካሉ በኋላ ኢላ ቢተቅዋ የሰዎች መበላለጫ ሚዛን አንድና ብቸኛ የሆነውን ፈጣሪን አላህን በመፍራት ነው አሉ። ያሱ ከፈጣሪ ዘንድ የሚያጸድቃቸው ይህ ማንነት እንጂ ከለር እና ዘር ምናምን ይሄ አይደለም። ይህ የሰዎች መለያ መበላለጫ ሚዛን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ምን አሉ? ኢነላሀ ላ የንظሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ተክለ ሰውነታችሁና ወደ ቅርጻቸው አይደለም የሚመለከተው አሉ፣ ይልቁንስ ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። ከለርህ ቀይ የሆነ ጥቁር ከአምላክ ዘንድ መመዘኛ ሚዛን አይደለም። ቦታቸው አላረ ተክለ ሰውነትህ አማረ፣ አስጠላ፣ አጭር ሆንክ፣ ረጅም ሆንክ፣ ቆማጣ ሆንክ ጉዳይ አይደለም። አምላክ እነዚህ መመዘኛቸው አይደሉም። የአምላክ ዘንድ መመዘኛ ሚዛን ምንድን ነው? ልብህና ስራህ ነው። ህሊናህና ስራህ ነው። እሺ እኮ በጀማ መጥራትም አይቻልም። አሁን በጀማ ብጠራቸውም አችልም ማለት ነው። እሱም ደግሞ ዘረኛ ከሆንክም ሀራም ልስች ሲጀመር ስራ ካለ በዚያ በስራ ትጠለዋለህ። ግልጽ ነው። ለምሳሌ ሰው የሚገድል ከሆነ ያለሆነ ምክንያት ልክ እንደ አስካሪ መጥፎ ነገር የሚያደርግ ከሆነ ትብغضه فيما يفعله በዚህ በሚሰራው ስራ ትጠላዋለህ። ይህ ስራው ክፉ ስራው በዚህ ትጠላዋለህ። በጥቅል መጥላት ከሆነ ግን አንድን ሰው መልካም ስራ ይኖረዋል፣ በዛ መልካም ስራ አጠላው። ነገር ግን ያ ሰው በሚሰራው ስራ ልክ ትጠላዋለህ፣ በመጥፎ ስራ ነው። ያንን መጥላት ሲባል እዚህ ቦታ ላይ ያን ሰው ከቻልክ ወደ መልካም ነገር ማመላከትና መጥራትን ያስይዛል። ስለጠላ ዝም ብለህ በቃ ሰው ራቀው ማለት አይደለም። ክፉ ሰው ብታገኝ በአካባቢህ የሚሰራውን ስራ ትጠላለህ። ለምሳሌ አስካሪ መጠጥ ሲጠጣ ብታየው በዚህ ስራው ተወደዋለህ ወይ ብትል አልወደውም፣ በዚህ ስራው ጠለዋለሁ። ያ ግን ሰውየውን ጠልተህ ራቀው ማለት ነው አይደለም። ትመክረዋለህ፣ ከዚህ ነገር እንዲወጣ ትገስጸዋለህ። እሱ ማድረግ አለ። ሌላ አንድ ጥያቄ አለኝ የመጨረሻ። ዘፈን በሀዲስ በቁርአን ላይ ዘፈን ሀራም ነው የሚል ነገር አለ። ዘፈን እንዴት ታየዋለህ? አሁን ጥሩ ጥሩ ዘፈኖች አሉ። ለምሳሌ ስለ ሰላም የሚያወሩ፣ ስለ አንድነት፣ ስለ ፍቅር፣ የተለያየ ስለ እናት እና እንዴት ሀራም ነው? ሀራም የሚላለ ሀዲስ ላይ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ አሉ። ወደፊት ከኡመቶቼ እነዚህን ነገራቶች ሐራም የተደረጉን ሐላል የሚያደርጉ የሚመጡ ሰዎች አሉ አሉ። ለየኩነነ ወደፊት ይመጣል ይሆናሉ ማለት ነው። ቀውሙን ህዝቦች ምን ኡመቲ ከትውልዶች የስተሒሉነ አይ ዩሒሉነ ማ ሐረመሁ ላህ አላህ ሐራም ያደረገውን ሐላል የሚያደርጉ ምን ምን ናቸው እነዚያ? አልሒራ ወልሐሪር። አልሒራ ያዕኒ አልፈርጅ ፈርጅ ልመርአ ዩሒሉነ ዚና ወልሐሪር ነውዕ ምን ልባስ ወልኸምራ አስካሪ መጠጥን ሐላል የሚያደርጉ ሰዎች ይመጣሉ። ወልመዓዚፍ አሉ መጨረሻ ላይ መዓዚፍ የአላት ለህው ወልአጋኒ ሙዚቃ እና የሙዚቃ መሳሪያዎችን የሚፈቅዱ ሰዎች ወደፊት ይመጣሉ ከትውልዶች አሉ። አይገርምም? ይሄ ትንቢት ዛሬ በነሽዳ ስም በእንትን ስም ልክ ከሙዚቃ የማይለዩ ነገራቶችን ሰዎች ያወጣሉ። ወደፊት ከኡመቶቼ ብለው ተናገሩ። ተመልከቱ፣ ሙስሊም ነኝ ብለው እነዚህን ነገራቶች የሚፈቅዱ ሰዎች ይመጣሉ ብለው ተናግረው ነበር እኮ። እኔ ግራ የሚያጋባኝ እኮ እሱ ነው። አሁን ለምሳሌ ዘፈኑን አሁን የመሐሙድ ዘፈን የምናምን ዘፈን አለ፣ ስለ ሰላም ስለ ፍቅር የሚያወራ አለ፣ ስለ ፈጣሪ ራሱ የሚያወራ አለ። መንዙማም ደግሞ ነሺዳም ደግሞ ነው አንድ አይነት ነው። እነዚህን ከልክል ነቢያችን ሰለላሁ ዐለይሂ ወሰለም ሙዚቃን ከልክለዋል። ልክ እንደው በሙዚቃ ስም መልክ እየተሰሩ ያሉ እነዚህ ነሽዳዎች ምናምን ዙማዎች እነዚህ እስላምን አይወክሉም። ወላሂ ጀዛከላህ ኸይር። ይህን ነበር ጥያቄ። አመሰግናለሁ። አላህ ይጠብቅ። መርሐባ። እሺ በተለይ ቆይ አንድ ደቂቃ ስጠኝ። እሺ ቆይ